ነሽ? አንሾይ አንደኛ አለምዬ አንሾይ ሁላችሁንም ሰላም ብያለሁ። ዛሬ መልእክት አለኝ። በጣም የሚያስጠላ ነገር እያየሁ ነው። ለዛ ነው መልእክት የመጣሁት። እንዴት ናችሁ? ደህና ናችሁ? መጀመሪያ ከመልእክቴ በፊት እስኪ የምትገቡትን አንዴ ሞቅ ሞቅ እያልኩ ሰላም ናችሁና ወደ መጣሁበት ጉዳይ እገባለሁ ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? ያ ድምጼ በዚህ ወደዚህ ላድርገው መሰለኝ። የኔ ድምጽ እኮ ችግር አለበት አይደል? በዚህ ላድርገው። የኔ ድምጽ ችግር አለበትና እንደዚህ አድርጌ ላውራችሁ መሰለኝ። እና ለማንኛውም ዛሬ የመጣሁበት ልነግራችሁ ወይም ላወራችሁ የመጣሁት ያው ታውቃላችሁ ሁሌም ደስተኛ ስንሆን ብቻ አይደለም እዚህ ላይ የምንመጣው፣ ወይም ስንከፋ ብቻ አይደለም። የተሰማንን ነገር ለመናገር እንመጣለን። እና ዛሬ የተሰማኝ ምንድነው? ዛሬ የተሰማኝ ብዬ የማስበው በጣም ተሰምቶኛል ሳይሆን የሚያስጠላ ነገር እያየን ነው ሚዲያ ላይ። የሚያስጠላ ዩቲዩበር ነኝ ባዮች ማለት ነው። የእውነት የሚያስጠላ ነገር እያየን ነው። እና ለምን ስለዛ ነገር አልላችሁም ብዬ አሰብኩ። ምንድነው ያለ ነገር ብላችሁ ስትሉኝ አንድ ሰው በህይወቱ ሲኖር ስህተት አንዴ ይሰራል። ያንን ስህተት ለመሸፈን ብሎ ሌላውን ሰው መወቀስ ወይም መለት የለበትም። ገና የሆነ ነገር አድርጎ ያን ስህተቱን ሊታወቅብኝ ነው ብሎ ሌላውን ሰው እንደሆነ ዝም ስላለ ያላወቀ ወይም ያላለ ለማስመሰል መጣር ይደብራል። እና ያን ነገር ነው መናገር የፈለኩት። ያን ነገር ማቆም ያለበት ሰው አለ ብዬ ስላሰብ ልናገር መጣሁ። ምንድነው መሰላችሁ? አንድ ወቅት ላይ በጣም የሚገርም ውሸት የዋሸ ሰው አለ። እዛ ያ ውሸቱ እንዳይታወቅበት ወይም ገና ይጋለጥብኛል ወይ ይናገሩብኛል ብሎ ቀድሞ መጥቶ አካኪ ዘራፍ ይልባቸዋል እናንተ ላይ ማለት ነው። ቀድሞ እሱ እንደሆነ ትክክለኛ እሱ እንደሆነ እውነት ተናጋሪ ምናምን ለማስመሰል ይጥራል። እኔ ደግሞ እንደዚህ አስመሳይ ልጅ አይደለሁም። እኔ ስፈጠርም አስመሳይ ልጅ አይደለሁም። ስራዬም አስመሳይ ልጅ አይደለሁም። ውሸታም ልጅም አይደለሁም። ለራሴ በጣም እጠላው ሰው ሲዋሸኝ በጣም እጠላለሁ። ሰው ውሸት ሲያወራ እኔ የማውቀውን አላስዋሸውም። ኢቨን ጓደኞቼ ምን እንደሚሉኝ ታውቃላችሁ? የሆነ ነገር ሊያወሩ ከፈለጉ ሄለን እንዳሰማ ታጋልጠናለች። ከጨረስን በኋላ ነው የምንነግራት ለሄለን ከጨረስን በኋላ ነው የምንነግራት ይሉኛል። ለምን ይመስላችኋል? አልችልም። እኔ ውሸት ተቀብዬ ውሸት ሰምቼ አብሬ ምናምን ማውራት አልችልም። ለምን አልችልም? አላደኩም። እንደዚህ አይነት እድገት አላደኩም። ሳጭበረብር አይደለም ያደኩት። በጣም ጥሩ ፋሚሊ፣ በጣም ስነ ስርዓት ተይዤ በሃይማኖቴም በኑሮዬም በጣም ላይክ ማድረግ ያለብኝን አድርጊ፣ ይሄኛው አይሆንም ተብዬ ተከልክዬ የተከለከልኩትን ሳላደርግ በጣም ትልቅ ቦታ እንድደርስ ተደርጌ ያደኩ ልጅ ነኝ። ማንም ሰው መጥቶ ስለኔ ባያወራም የሚያደርገው አክት ይደብራል፣ ያስጠላል። ምክንያቱም ሁላችን እዚህ ሊቢያ እዚህ ዩቲዩብ ላይ ሚዲያ ላይ ስንመጣ ልንሰራ እንመጣለን። ዋይኖት ማንም ሰው ገንዘብ ፈልጎ ይመጣል። ምክንያቱም እኔማ እንትን ምል ከሆነ እኔም እዚህ ሀገር ላይ ስንኖር ሰርተን አይደል የምንኖረው? እዛ ሰርተን የምናመጣውን ገንዘብ ዋይኖት እዚህ መጠን ከሀገራችን ልጆች ጋር ተጫውተን ስቀን፣ የሚቆጣም ካለ ተቆጥተን፣ የሚያስቅም ካለ ስቀን፣ የምናሾፍ ከሆነ አሹፈን ዋይኖት ገንዘብ የማንይዝበት